የተሻለ ሰው ለመሆን እንሞክራለን። ነገር ግን ትክክለኛ ማንነታችንን ማወቅ የምንችለው እንዴት ነው? ማንነታችንን ለመረዳት እግዚአብሔር ምን እንሆን ዘንድ እንደፈጠረን ማወቅ ይኖርብናል። ይህ ጥያቄ በኤፌሶን መጽሐፍ ታሪካዊ ዳራ ውስጥ የሚገኝ ዋና ሐሳብ ነው። ጥንታዊቷ ኤፌሶን በሮም ግዛት ውስጥ ይገኙ ከነበሩ ታላላቅና ቁልፍ ከተሞች መካከል አንዷ ስትሆን ከተማይቱ የንግድና የዋና ዋና ማህበራዊ ጉዳዮች መናኸሪያም ነበረች። በዚህም የተነሳ የራሳቸውን ባህል፣ ንጽረተ ዓለምና ሃይማኖታዊ ትውፊት ይዘው ከተለያዩ ቦታዎች የሚመጡ ስደተኞችን ቀልብ የምትስብ ከተማ ነበረች። በዚህም ምክንያት በኤፌሶን ቢያንስ 50 የሚሆኑ የተለያዩ ተባዕትና እንስት አማልክት ወይም ጣዖታት በህብር ይመለኩ ነበር። የኤፌሶን ሰዎች ከነዚህ አማልክት ውስጥ የቱንም ልዩ አድርገው የማይመለከቱ ሲሆን፣ ነገር ግን ሰዎች የወደዱትን ያህል ተባዕትና እንስት አማልክትን ወይም ጣዖታትን የማምለክ ነፃነት ነበራቸው። ይህ ሁሉ ብዝሃነት ቢኖርም ግን በኤፌሶን ከሌሎች በላይ የምትከበር አንዲት ጣዖት ነበረች፣ የኤፌሶኗ አርጤምስ። አርጤምስ የፍሬያማነት፣ የልምላሜ አምላክና ጠባቂ አምላክ ተደርጋ ትመለክ ነበር። ለአርጤምስ የገነቡላት ቤተ ጣዖት እጅግ ግዙፍና ሰፊ ነበር። በእርግጥም ከጥንታዊው ዓለም 7 ድንቃ ድንቆች ውስጥ አንዱ በመሆኑ የተከበረ ነበረ። እናም በብዙ ሺህ የሚቆጠሩ ሰዎች በየዓመቱ እርሷን ለማምለክ ወደዚያው ከተማ ይጓዙ ነበር። ብዙዎች እርሷን ለማምለክ ወደ ኤፌሶን ይመጣሉ። ይህም የከተማዋ ዋነኛ የገቢ ምንጭ ሆኖ ነበረ። ከዚህ ሁሉ ብዝሃ ተባዕትና እንስት አማልክታት ወይም ጣዖታት አምልኮ የተነሳ በነዋሪዎቹ ዘንድ ስለ መንፈሳዊው ዓለም ከፍተኛ የሆነ ግንዛቤ እያደገ ነበር። የኤፌሶን ሰዎች ይህ ዓለም እነርሱን ለመጉዳት በሚሹ አጋንንትና የጨለማ ኃይላት የተሞላ ክፉ ዓለም እንደሆነ አድርገው ይመለከቱት ነበር። ከእነዚህ ክፉ ኃይላት ራሳቸውን ለመከላከልም ባዕድ አምልኮዎችን እና ስርዓቶችን ይለማመዱ ነበር። ይህ ልምምዳቸውና ተግባራቸው የአማልክቶቻቸውን ትኩረት እንደሚስብና ልዩ መንፈሳዊ ኃይልን እንደሚያጎናጽፋቸው ተስፋ ያደርጉ ነበር። ይሁን እንጂ የሚያቀርቡት መስዋዕት ለአማልክቱ በቂ መሆኑንና አለመሆኑን በፍጹም ስለማያውቁ ኑሯቸው በታላቅ ፍርሃት የተሞላ ነበር። በዚህ ሁሉ ሃይማኖታዊ ብዝሃነት መካከል ቁጥራቸው እጅግ ብዙ የሆኑ አይሁድ በኤፌሶን ይኖሩ ነበር። ልክ እንደ ሌላው ሕዝብ ልዩ ልዩ አማልክትን ከማምለክ ይልቅ አይሁዳውያኑ አንድ የማይታየን አምላክ ብቻ ያመልኩ ነበር። በከተማይቱ ውስጥ ለልዩ ልዩ አማልክት ወይም ጣዖታት ከሚቀርቡ መስዋዕቶችና ክብረ በዓላትም ራሳቸውን ያገለሉ ነበር። በዚህም ምክንያት የአገሬው ሕዝብ እነርሱን እንደ ተቃዋሚ አድርጎ ስለሚመለከታቸው አብዛኛው ሕዝብ በአይሁዳውያን ላይ ከፍተኛ ጥላቻ የነበረው ሲሆን ከእነርሱም ጋር ምንም አይነት ግንኙነት አያደርጉም ነበር። ጳውሎስ ወደ ኤፌሶን ከተማ በመጣ ጊዜ የመጣው በመንፈስ ቅዱስ ኃይል ነበረ። ጨለማውን ለመስበርና በብዙ ቦታዎች ላይ የሚታየውን የመንፈሳዊውን ዓለም ፍርሃት ለመቀልበስ እግዚአብሔር ጳውሎስን ለ3 ዓመታት ተጠቅሞታል። በዚህም የተነሳ በኤፌሶንና በዙሪያዋ ባሉ የሮም ግዛቶች ውስጥ የሚገኙ በሺዎች የሚቆጠሩ ሰዎች አጋንንትንና የሚያስፈራሯቸውን የጨለማ ኃይላት መቋቋም የሚችሉት በኢየሱስ በኩል ብቻ እንደሆነ ማወቅ ችለዋል። ብዙ ሰዎች የኢየሱስ ተከታዮች እየሆኑ በመምጣታቸው አርጤምስን ለመጎብኘት የሚመጣው ተጓዥ ቁጥር እየቀነሰ መምጣቱ ታወቀ። ጳውሎስ ይህን መልእክት ሲጽፍ ከኤፌሶን ከወጣ 6 ዓመታት ገደማ ሆኖታል። በወቅቱም ቤተ ክርስቲያን አይሁዳውያን በሚኖሩባቸው አውራጃዎች መካከል ሁሉ እያደገች የነበረች ሲሆን በአሕዛብ መካከል ደግሞ በይበልጥ እያደገች ነበረ። እንዳለመታደል ሆኖ ምንም እንኳ የኢየሱስ ተከታዮች ቢሆኑም ከእነዚህ አዳዲስ አሕዛብ ክርስቲያኖች መካከል አብዛኛዎቹ ከቀድሞውና ጤነኛ ካልሆነው ንጽረተ ዓለማቸው አልተላቀቁም ነበር። አሁንም በዙሪያቸው ያሉ መንፈሳዊ የጨለማ ኃይላትን በመፍራት ውስጥ ነበሩ። በግዴለሽ አማልክት የተያዙበትንና የክፉ መናፍስት ሰለባ የነበሩበትን የቀድሞ ማንነታቸውን መተው እጅግ ከብዷቸው ነበር። ከዚህ ጋር ተያይዞም ከዚህ ቀደም በአይሁድና በአሕዛብ መካከል የነበረው ጥላቻ ወደ ቤተ ክርስቲያን ውስጥም ገባ። ይህም ቀስ በቀስ እያንዳንዱ ቡድን ከሌላኛው የተሻለ መንፈሳዊ ነን በማለት በመካከላቸው መለያየትና እብሪት እንዲፈጠር ምክንያት ሆነ። አሁን መለስ ብለን ይህን ደብዳቤ ስናነብ ስለ ራሳችን ማንነት ምን እንማራለን? ኢየሱስን ስንቀበል ከእንግዲህ ወዲህ ባህላዊ ንጽረተ ዓለማችን የእኛን ትክክለኛ ማንነት ሊገልጽ አይችልም። እኛ ምናምንቴዎች ሳንሆን በእግዚአብሔር የተመረጥንና የእርሱ ልጆች የተደረግን ነን። የተጠራነው ተስፋ ወዳለው ሕይወትና እግዚአብሔር እኛን በፈጠረበት ዓላማ እንድንጓዝ በሚያስችል ኃይል ነው። የኤፌሶን መልእክት ዋና ዓላማው በክርስቶስ ባለው አዲሱ ማንነታችን እንድናድግ ማድረግ ነው። የእግዚአብሔርን እውነት